እንዴት ነሽ? ፒስ ነው። እኔ አንቺ አለሽ ብዬ ተሯሩጬ ስንት ነገር ጥዬ እንደመጣሁ ዛሬ እንደው ፈጡር ነበር ሁላ ጥዬ ነው የመጣሁት። አንተ ለምንድን ነው የምትስቀው? የህይወትሽ 30 ደቂቃ ብቻ ናማን ጋር ሳያት ትንት ነበር ብሎ ከአንቺ ፍቅር ይዞ ነው። ሰላም ዩቲዩብ ዊር ባክ ዊዝ አናዘር ቪዲዮ። ዛሬ ደግሞ ለየት ያለ ብሎግ ነው ይዤላችሁ የመጣሁት። እዚህ ጋር ኤዲት እያደረገ ነው፣ ባስ ኤዲት እያደረገ ነው። ቆይ ላሳያችሁ ይላል። ያው እዚህ ጋር ኤዲት እያደረገ ነው። ባስ ጂ ይላል፣ ያጋጫል ከመሬት። ምንድነው የሚበጠብጥ ብራዘር? ይሁት ጋይስ የኛ ቪዲዮ ለነገሩ ኦሬንጅ እንለቀዋለን ነው የኛ ቪዲዮ ላይ አንድ ሰርፕራይዝ ነበር። ሰርፕራይዝ ገሳለና እየመጣ ነው። እስኪመጣ ድረስ እንግዲህ ምን እናወራቸው ብዬ ምን እናወራቸው እስከዛ ምን ሊወራ ይችላል ብዬ እያሰብኩኝ ነበረ። ኤኒዌይስ ሰብስክራይብ ማድረጋችሁ እንዳደረሱ ወደ ቪዲዮ ደረስኩኝ። ማፑን ተከትለ መጣ። ሶስተኛው ቤት ነው ታጣሽ አይደል? ሶስተኛው ቤት እንግዲህ እንግዳችን መጥቷል ጋይስ፣ እንግዳችን መጥቷል። ማን ነው ሲገምቱ? ጠፍቷል። እዛ ጋር መሰለኝ ወደዛ ይሆናል። ወደዛ ጋር ሄዷል። ያው ነው ግን ይሄ ያይታ ነው አይደለም እያለ ነው። በጣም መስፍነኛል አልታየ በብራላ ካልቀረሱት አለ። እንዴት ነሽ? ፒስ ነው። እንዴት ነው? ይኸው ማየውን ቦታ ነግሮት ግን ሎኬሽኑ አላልፈው። እንደዚህ ለብራ እንጂ አልታየም። አረ ማስራጂውት ራሱ ነው። ለምን ነው ዋርም የምታረገው? መብራቱን ይኸው ራሱን ያረገው እኮ አንተ ነው ያረከው። ራስን ያረከው አችልበትም ኧረ አላገርጣው ይላል። ካሜራ ላይ አልገባም። ጋይስ ምንም ያክል ላይ ይዞ እንደመጣ ምን ላድርግ እንግዲህ ለኮንቴንት ብለን ምንድን ነው የሚባለው? ሁለታችሁ እኔ ያዝዛለሁ ስትታላችሁ ላንተር ላይ ታዲያ የሚባለው ፋብሪካው እንትን ላይ መስሎኝ አምራን የሚባለው ይሄ ነው። አምራን የትኛው ነው የሚባለው? አይ አምራን ነው ግን በአምራን ሳይሆን በሌላ ብራንድ ይሄ ሶፍት ቦክስ ነው አይደል? ሶፍት ቦክስ አይደል? ላተር በሌላ ስሙ ከመሀል አላነጋብንም ጋይስ። ኤኒዌይስ ጋይስ አሌ የምንሰራው ቪዲዮ አለ እና ቤት የተጫወትን እንቀጣለን ነው የተሸነፈ ይቀጣል ነው እና ቅጣት ምንድን ነው? ትሸነፋለህ ነው እኛ እንሸነፈም ላለመጫወት ደግሞ እንዴት እንደሚችል አልገባህም። በቃ በጣም ነው የሚችለው። ስማ እኔ እኮ አልጮትም ከሱ ጋር አልጮትም። ዛሬ ዝም ብለህ አውቃ እኮ ነው ለምን እንደፈለገች ታውቃለህ? ኧረ አልችልም ምናምን ብላ ከዛ ከስጮቼ አፈር ላይ ያበላሽ ማለት ነው። አይ በጣም የምችው በጣም ምንም እንትን አትበል። አሁን ቅጣት አዘጋጅልን እኛ ለምንቀጣው 30 ፑሻፕ ልገለብጠን ነው እንዴ? አንድ ቪዲዮ ላይ አንድ ስፖርት ላይ አሰራ እኮ እንትን ዱቄት እንኳን አይሆንም። ይሆናል ዱቄት አይሆንም። እሱ እናድርገው ዱቄት እንዝረከረካልና እኔ አንቺ አለሽ ብዬ ተሯሩጬ ስንት ነገር ጥዬ እንደመጣሁ ዛሬ እንደው ፈጡር ነበር ሁላ ጥዬ ነው የመጣሁት። አይ ነው አውቃለሁ። የሆነ ቦታ ልትሄድ ነው ሲሉኝ አልመጣም ብያቸው ነበር ሁላ አትመጣለች ሲሉኝ ነው ድጋሚ ይሰክሳል። ብዙ አልቆይም ግን ትመጫለሽ። መጣሽ እቆያለሁ። እሺ አንቺ ነው ጠብቁና አድራ። አንተ ለምን ነው የምትስቀው? ለምን ነው የምታስፈለኝ? ይሰክሳል ታውቃለህ እንዴ? አንቺ ይመጣ ናሳምንበት ተውኝ። አንተ እንደሆነ ምንም ሲሻንዴ ደውል አንተ 50 ነው ወይ ደውል ከተባለ አታውቅም። ሴት ላይ ልደውል አካልቻ ኔቨር ነው ገባ። ሄሎ ወዬ አሌክስ ማኝ ነው ወይ አልኮኒ ትመጣለህ ብዬ ቀነስ ነበርኩ ነው ብቻሽ ነው ወደዚህ ተመለስኩ። አሁን እዚህ አካባቢ ነው ያለው። የት አካባቢ ነሽ? እዚህ ሰፈር ነው ያለው። ባንክ ቤት አካባቢ ወደ ቤቴ መሄድ አለብኝ ወደ ቤተሰቦቼ ቤት እና አቻንት አላሳድርሽም። አይ እኔ አርቦቼ ድማ ከይሽ ነገር ነው የሚመስላቸው ነው ሰዎች አሉ ምንድነው ታዩ አይደለም ይኸውልሽ ስሚ ቁም ነገር አይ አቆይ ቢበዛ 20 ደቂቃ ነው። እኔ ራሱ መልስ ስላለብኝ ገብቼ ገና ቪዲዮ ቀርጸው ነው እኮ ሸኝሻለን እኮ ታዲያ
ሩቅ ነው ከዚህ አያት ነው ቤታቸው ቤት አሁን ይባላል እዚህ እኮ ነው። እኔ ቀን እኮ ጠብቀሽ ነበር እኔ ካልነገርኝም እኮ ባስኬ ይኸውልሽ የሆነ ሰዓት እየመጣች ነው አለኝ። ከዛ እሻልና የሆነ የቀጣሻቸው መሰለኝ ቆይ መሰለኝና ነው ሌላ ስራ ነው ይሰክሳል። አቀረፍ ላወራበት አትሰክስ በእናትህ ሰክሰው እኮ ይኸውልሽ እንደዚህ እናድርግ 30 ደቂቃ ነው ናችሁ ስልሽ የህይወትሽ 30 ደቂቃ ብቻ እነሱ ጠይቃቸው ያቀዳሃል አይ ነው እኮ ግን ቢበዛሽ 20 ደቂቃ ይኸውልሽ የህይወትሽ 20 ደቂቃ ብቻ ወይ አይሰማም ፈጠረ ፍታ ዘጋችሁ እኔ እንግዲህ ወራ ሞክረናው ነው አይውሽ ማማራ አይ በጣም ደግሞ ሲጠብቅ ነበር ፒስ ይችላል እውነት በጣም ጎበዝ ነው እኔ ከሷ ላይ ይባል ኤኒዌይስ ጋይስ ሰብስክራይብ ማድረጋችሁ እንዳረሱሽ ዝም አልኳችሁ ደውላት ይሄን ቪዲዮ ጌሙ የምታዩት አሌክስ ቻናል ላይ ነው ግን ትንሽ ቢሃይንድ ዘ ሲን ዝም ብዬ አስገባላችኋለሁ ከዚህ በኋላ ያለው ያበደ ነው አይ እንትን ነው ነርቨስ ሆነን ነበር አይደል የመጀመሪያ ጨዋታ ስለሆነ ታውቃለህ ትንሽ ይከብዳል እኔ እንዴ እጄ መንካት ጠፋብኛል እንዴ እኔ እንደዚህ አልጮት እንደዚህ ጎል አግብቻለሁ እኔ ዳል እኔ ማን እሱ ያርገ ራስ አድርገን ደቢላ 30 ጊዜ አንተ ነህ አረ ከተከታተለ አረ በጣም ነው የሚችለው እንዴት ነው ላዋርድ ወይስ አይ ሱራፌል ፋይናሊ 3-2 ተሸንፏል ምን ይሆን ይመስላል እስማ ማለት ምን ይሆን ይመስላል ይሄ ስላፒንግ ስልክ ነው የፈለግህ በሰው አስደውለዋል ራንደም ኮል ነው እንዴት ነው ራንደም ኮል ማለት ነው የሆነ ሰው ጋር ደውለህ ላይክ ከዛ ሚሊዮን ታደርጋለህ የሆነ ነገር ነግሬሽ ፈልጌ ነበር ችግር የለም ምን ይሻላል ዘጋችሁ ከናምን ጋር በፊት ሳያቸው እኮ እራሱ ቀና ነበር በላት እኔ አይ አንቺ ጋር እንትን ልበል እንደውም እራሱ ከናማን ጋር ሳያት በቃ ጥንት ነበር ብሎ እና በቃ ነገ ምሳ ምናምን ፕሮግራሞች ያመቻችልኝ ነገ ወይ ቅዳሜ ምናምን እና እሱ ምንድነው ቀበሪኝ ልልሽ እኮ ነው ቀበሪኝ የሆነ ነገር አመቻችተሽልኝ እንድታገናኘኝ ነበር እኔ አንደራረግም በቃ ፎሎ ላረጋት ነበር ከዛ ፈራው በቃ እንዴ ደግሞ አንቺን ሳልጠይቅሽ በአካል አመቻችልኝ እንጂ ሰማ አይ በአካል እኮ ብታመቻችልኝ ይሻላል አንተ አትሳቀሰው አይ ቢጨንቀኝ እኮ ነው በቃ ስንቱን አሰብኩት ወደ ላይ አስባለሁ ወደ ታች አስባለሁ ሄሎ በእናትሽ አልዘወኝ እኮ ነው እኔ ምን ልበላት እኔ ደግሞ እንደዚህ አውርቻት አላውቅም አሁን ምንድን ነው እያልኩኝ እኮ አስደነገርኩሻ እንዴ አንሻ
በቃ እንትን ልበልሽ ብዬ ነው ልንገርሽ ብዬ ነው ደግሞ ታደርገዋለህ እንደዚህ። ኤኒዌይስ ጋይስ ተሸነፍኩኝ ዛሬ። አሌክስ 3-2 አሸነፈኝ። 3-2 ትንሽ ደቂቃ ቢጨመር ቀለብስ ይመስለኝ ነበረ። ተሸነፈች ባስ። በሁላችንም የተሸነፈች እኮ ባሳ። ባስማ ዞር ነበር። ቤቲ ነው የምልሽ የፒኤስ ቤቲ የፒኤስ ቤቲ ብለናል ጋይስ። እኔ እና እሱ አንዳንድ ተሸናንፈናል። ፋይናል አንድ እንጫወታለን። ይለያል ዘንድሮ ራንደም ኮድ የስ ግባ። እሺ ማን ጋር ትደውላለህ መሰለህ? ሌላ ማን ጋር ይደውል? ባምቢ ጋር ደውል። እሺ ቻለው ብዬ ደብሮኝ ነው ሶስ ስላለ ነው። በጣም ነው የገባልኝ። በጣም ኧረ በጌስ በጣም ከዛ በኋላ እንደምታገኝ ነው። ሄሎ አይሰማም? እንዴት ነሽ? እንዴት አመሸ? አለን አለኝ። ሶሪ በጣም አላወኩትም ስልኩና ኧረ ችግር የለውም። እንዴት ነህ? አለን የሆነ ነገር እኮ ልነግርሽ ነበረ። ካየሁሽ ጊዜ በኋላ ሚስጨንቆኝ ይሰማል። ያው ትንሽ ለመናገር ይከብዳል፣ ግን ያው በቃ ወርጄሽ ነው። ምንድን ነው አልሰማችም? ፍቅር ከአንቺ ይዞኝ ነበረ። ሄሎ ይሰማል? አሁንስ? እሺ አይ ከአንቺ ፍቅር ይዞኝ ነው። ሄሎ እሺ ይሰማል? የስሜቴን ትነግረሽ ለምሳሌ ለምን እኔ እኮ የልቤን ነበር የነገርኩሽ፣ አንቺ ሳቅሽብኝ። ኧረ እባክሽ አንቺን ሙድ ሲይዝ ነው ለቪዲዮ ተቀጥቼ ነው እንዴ? ሱራና አሌክስ ቀጥተው እንዴት ነሽ? የውስጥ ስሜቱን ሲነግርሽ ዝቅበታለሽ። ኧረ አላለችኝም። ኧረ እንግዲህ ሊሄድ ነው። በጣም በይ በቃ እስክንገናኝ ድረስ ሱራ ሞክሼ በይ በቃ አባት። እሺ ይመቻችሁ። በቃ ስልክ ውስጥ እንጂ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ደህና ሰንብቱልኝ። እወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።